ሰላም እንዴት አደራችሁ? ደህና አደራችሁ? ካሜራ አይዶን ነው። እንዴት አደራችሁ? ሰላም ናችሁ ወይ? ካሜራ ተገለበጠ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። አለን። እስቲ ተቀምጡ። ተነስቼማ እንትን መግዛት አለብኝ። የምር ይሄ የካሜራ እንትን የለም ፀሐይ እንትን ፊቴ ላይ አንጸባረቀ መሰለኝ። እና እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን አለን። እንግዲህ ክብሩ ይስፋ ለመድኃኒዓለም። እናንተ እንዴት ናችሁ? ውድ የዩቲዩብ ተመልካቾቼ ወዳችሁ ፈቅዳችሁ ዩቲዩቤን ስለምትከታተሉ ስለምታዩኝ፣ ሰብስክራይብ ስለምታደርጉኝ፣ ስለምታበረታቱኝ፣ በዛ ላይ ደግሞ ቪዲዮ ስሪ በርቺ ስለምትሉኝ በጣም ነው የማመሰግናችሁ። እግዚአብሔር ያክብርልኝ፣ ክበሩልኝ። እኔም ዛሬ እንግዲህ እስቲ የራሴን ሀሳብ አንድ ነገር ልበል ብዬ ነው። እሱም ምንድን ነው? እኔ በምሰራበት ባለውበት ሀገር ቦታ ብዙ ነገር ስም እየተሰጠ ነው እና እሱ ምንድን ነው? ዱባይ ነው። ስለ ዱባይ ይመለከትሻል ወይ ልትሉኝ ትችላላችሁ። ግን ስለ ዱባይ ስለ ሀገሯ ባይመለከተኝም እኔ ስለ ኢትዮጵያዊነቴ ይመለከተኛል። ገባችሁ? ሁለተኛ ነገር ደግሞ ለስራ ብዬ የመጣሁት ያም ሰው ለስራ ብሎ ነው የሚመጣው፣ እኔም ለስራ ብዬ ነው የሚመጣው። ስማችን ግን ምንድን ነው? ኢትዮጵያዊ ነን። እኔም ኢትዮጵያዊ ነን፣ ያቺ የምትመጣውም ኢትዮጵያዊ ናት፣ የሚመጣውም ኢትዮጵያዊ ነው። ከአንድ ሀገር እስከመጣን ድረስ ማለት ነው። ስማችን ጥሩ ነገር ስንሰራም ጥሩ ሆኖ የሚወጣውም አንድ የሆነው የአንድ ሀገራችን ስም ነው። መጥፎም ስንሰራም እንደዛው ነው። ገባችሁ? አሁን ላይ ከጥሩ ከሚያመዝነው ይልቅ መጥፎ ነገር በጣም እያመዘነ ነው። በጣም መጥፎ ነገሮችን የሆነ በቃ የምንሰራው ነገራችን እየተጋነነ እየወጣ ነው። እኛም ደግሞ ስርዓታችን፣ ወጋችን፣ ባህላችንን እየረሳን ነው። ለምንድን ነው እንዲህ የምንሆነው? ለምንድን ነው? እኔ እግዚአብሔርን ነው የምላችሁ። እኔ በጣም ጥያቄ እየሆነብኝ ነው። አብሶ ይሄ ቲክቶክ መንደር ከመጣ በኋላ ብዙ ነገራችንን አጥተናል። በጣም ጥሩ ነገር እየተሰራበት እንዳለ ሆኖ በጣም መጥፎ ነገሩ ነው የሚያመዝነው። ሁለተኛ ነገር ወጋችንን ረሳን፣ ስርዓታችን ጠፋ፣ የሆነ የቤተሰብ ፍርሃቻችን ጠፋ። ምንም ቤተሰብ እኮ እኛ እዚህ ጋር ቁጭ ብለን ገንዘብ ቢጠይቁንም የኛ ስርዓት፣ የኛ ወግ፣ የኛ ማንነት ያስጨንቃቸዋል። እኛ መጥፎ ነገር ስናደርግ እዛ ጋር ያለውን ቤተሰብ እንደሚሸማቀቅ ማወቅ አለብን። ጥሩ ነገር ስናደርግ እንደሚደሰቱልን ሁሉ መጥፎ ነገር ስናደርግ ደግሞ እንደዛው ይሸማቀቃሉ። የከሌ ልጅ እኮ ይሄ እናረገች፣ ይሄ ራሱ አይከብድም? ይሄ ራሱ አይከብድም? እውነቴን ነው የምላችሁ። ይሄ ብሔርተኝነትን፣ ይሄ ወገንተኝነትን ተውት። ኢትዮጵያዊ ተብለን ራሱ ባለንበት ሀገር መጥፎ ነገራችን ገኖ ሲወጣ በጣም ነው የሚሰማን። ይሄን ነገር ልናገር የፈለኩት ምንድነው፣ ቪዲዮን እያረዘመብኝ ነው። አንዷ ልጅ እኔ ቪዲዮ ተቆርጦ ዩቱብ ላይ ሲመጣ ነው የማየው። ቲክቶክ አለኝ ግን አልጠቀመውም። እኔ እግዚአብሔርን ነው የምላችሁ። ለምንድን ነው? አንደኛ ቲክቶክ ስገባ ብዙ ሰዓት በቃ ስክሮን አድርጋችሁ ስታሳልፉ ብዙ ሰዓት ይፈልጋል። በቃ ብዙ ነገራችሁን ነው ስርቅ የሚያደርገው። እኔ እንጃ አላቅም። እኔ አይቀናኝም። እግዚአብሔርን ምንም ማንም እዛ ላይ ገፍቶኝ አይደለም፣ ግን ወደዛ አይመራኝም። ከገባው እንኳን ምናልባት ፌስቡክ እገባለሁ፣ ከዛ የሃይማኖታዊ የሆኑ ነገሮችን አያለው፣ ሼር የሚደረግ ሼር አደርጋለሁ፣ ማደምጠው ሰዓት ካለኝ። ከዛ ባለፈ ግን እኔ ብዙ ሰዓቴን ዩቱብ ላይ ነው እያዳመጥኩም፣ ይሄው ኤርፎን ያለች እያዳመጥኩ ምሰራው ማለት ነው። ሆኖም ግን ማንም ሰው የፈለገው ማድረግ ይችላል። ግን አሁን እየሆነ ያለው ነገር አሁን እየወጣብን ያለው ነገር ብዙ ነገሮችን እየገነነ ያለው ነገር በጣም ነው የሚያስጠላው። ኪዳነ ምሕረትን ነው የምላችሁ። አሁን ምን ሰማኝ፣ ያ ቪዲዮ ተቆርጦ መጥቶ ላይቭ ላይ ያስተላለፉት ነው። እነ መሲ ብርጅስቶንን ታውቃላችሁ፣ እርዳታ የሚሰሩትን እነ ሳሪ እና መሲ ብርጅስቶን ናት እንግዲህ ይሄን ነገር መረጃ የደረሳትም ያየችውም ይመስለኛል። ልጅ ወልደው በባንዲራ ጠቅልለው መጣል ምን ይሉታሉ? ይሄ ልጅ ወልደው በባንዲራ ጠቅልለው መጣል። ልጁ ሲወለድ እሺ እሰየው
ልጅ ከእግዚአብሔር ነው የሚሰጠው። በቃ እግዚአብሔር የፈቀደለት ነው ልጅ የሚሰጠው። እግዚአብሔርን እምላችሁ አትውለዱ አይደለም፣ አታግቡ አይደለም። የሰው ሀገር ላይ አግቡ። ህጋዊ ከሆናችሁ ትክክለኛ ሰው ከሆናችሁ የሀገሪቷን ህግና ስርዓት ጠብቃችሁ የምትኖሩ ከሆነ አሁን ለምሳሌ ብጣቃ ከሌላችሁ ተሸማቃችሁ ነው የምትኖሩት። ፓስፖርት ከሌለን ተሸማቀን ነው የምንኖረው ሁላችንም። ቤት ውስጥም ሰራን አልሰራን ብጣቃ ካለንስ እንደ ልባችን። እኔ አሁን በወጣ ምንም ሳይመስለኝ ነው ትዝ ራሱ አይለኝም ብጣቃ መያዝ አለመያዝ። ምክንያቱም ብጣቃ አለኝ፣ በቃ አለኝ፣ ህጋዊ ነኝ ብዬ ራሴን ስለማስብ በቃ። ግን ብጣቃ የሌለው ተሸማቆ ከዛሬ ነገ ተያዝኩኝ፣ አሁን ሱቅ ስወጣ፣ አሁን ሞል ስወጣ ፖሊስ መጣብኝ፣ ብዙ ነገራቸው ተሸማቀው ነው የሚሰሩት። እንደዛውም ሆኖ ደግሞ ብዙ ነገር የሚሰሩት ደግሞ እንደዛው ነው። ለምንድን ነው? ለምን አታግቡ አይደለም? አግቡ፣ ያግቡም። እውነት እኔ እየተቃወምኩ አይደለም። አግቡ፣ እንደፈለጋችሁ አግቡ። ለምን 10ሩን አታገቡም? እናንተ ፈቃደኛ ከሆናችሁ መብታችሁ ነው። ግን ደግሞ የሀገሪቷን ስርዓትና ወግ ባህላቸውንም ጠብቁ። የእኛንም ስም አታስጠፉ። እውነቴን ነው የምላችሁ፣ ኢትዮጵያዊነታችንን አታሰድቡን እንዴ። እኔ በጣም ያስጠላኝ እኔ ማየው በቃ ማለት አብሶ ከቲክቶክ የሚመጣው ነገር ወንዱ ኢጃዛ ቤት ሄዶ እንደዚህ ያደረገ፣ ሴቷ እንደዚህ ወንድ አስገብታ። አታፍሩም? አሁን ይባስ ብላችሁ ደግሞ ጨቅላ ሕፃን ምንም የማያቅ ገና አራስ ገና እግዚአብሔርን እዚህ ምድር እንኳን በቃ ከተቀላቀለ በቀናት የሚቆጠሩ ግፍ አይደለም። ነገ ተነጎዲያ ደግሞ የልጅ ያለ ንብረት መጥቶ ሀብት መጥቶ እግዚአብሔርን ነው የምላችሁ፣ ሀብት መጥቶ ንብረት መጥቶ የልጅ ያለ ያስብላል። የልጅ ያለ ነው የምትዩ ያች የጣድሿ ሴት ማለት ነው። ግፍ ነው። እግዚአብሔርን ፍሩ። ስለ እውነቴን ነው የምላችሁ። የምታደርጉትን ነገር እወቁ፣ የምትሄዱበትን እወቁ። እኔ ጨዋ ሆኜ አይደለም ወይ እኔ መካሪ ሆኜ አይደለም፣ ግን አንዳንዴ እንዴ ራሴን ቆም ብዬ ያለው አንዷ ስለዘለለች እኔ ተነስቼ አልዘልም፣ አንዷ ስለጨፈረች እኔ ተነስቼ አልጨፍርም። እንዴ አንዷ ወንድ ቺክ በቃ ፍሬንድ ስለያዘች እኔ ፍሬንድ መያዝ የለብኝም። ማንነቴን አውቃለሁ። ለምን እንደመጣው እዚህ ጋር አውቃለሁ። አላማ አለኝ። የእውነቴን ነው የምላችሁ። እኔ ረጅም ዓመት ነው እዚህ ዱባይ የሰራሁት። ከዚህ ቀደምም ሰርቻለሁ። አሁንም ተመልሼ አገሬ አርፌም ስመጣ እዚህም አሁን አዲስ የገባሁበት ቤትም ስርዓቴን ጠብቄ የእውነት እኔ በፊት የሰራሁበት ቤት እንደው 6 ዓመት ከምናምን አንድ ቤት ነው የሰራሁት በኮንትራት ማለት ነው። ክፍያዬ በጣም ትንሽ ነው፣ ግን ስርዓቴን ጠብቄ የእውነቴን ነው የምላችሁ። እረፍት እንኳን አያስወጡኝም ሰዎቹ። በር ተዘግቶብኝ ሁላ ነበር ስሰራ የነበረው። ግን ለምንድን ነው? መጥፋት እችላለሁ። አላማ ነበረኝ። ስለ ነገ አስባለሁ። ብጠፋ ምን ይገጥመኛል? ለመጥፋት ሁላ ያሰብኩበት ጊዜ ነበር ያን ጊዜ። እኔ በጣም የሰው ምክር የምሰማ ነኝ። ብሰማም የሚጠቅመኝን ነው የምወስደው። ወገኔ የመጣንበትን አላማ እንወቅ። የምንራመደውን እርምጃ እያየን እንራመድ። የምንረግጠውን ቦታ እንወቅ። በፉክክር ህይወታችንን አንምራ። የእውነቴን እምላችሁ፣ አንዱ ስላረጋ እኔም ብቻ ላርጋ አትበሉ። ካላችሁ አሁን ለምሳሌ እኔ ገንዘቡ ካለኝ በቂ ገንዘብ ካለኝ ያቺ ስለገዛች የሆነ ነገር እኔ መግዛት የለብኝም። እዛ ጋር የጀመርኩትን ነገር ማስፈጸም አለብኝ። ገባችሁ? እዚህ ጋር አንዷ የሆነ ሰው ብትይዝ እኔ መያዝ አለብኝ ብዬ ሌላው ጋር አልንጠለጠልም። ስለዚህ እየተሳሰብን የመጣንበትንም አላማ እያወቅን እመብርሃንን እምላችሁ ስለ ነጊያችሁ አስቡ። ስለ ዛሬ ብቻ አይደለም። ደግሞ ግፍ ነው የእውነት። እግዚአብሔር ይጠይቅሽ። እኔ ምንም ልልሽ አልችልም። ልጅ የጣልሽዋ ልጅ ማለት ነው። የእውነት በጣም ግፍ ነው። ለዛውም በባንዲራችን ጠቅልለሽ ደግሞ አታፍሪ። እውነቷን ነው። መሲ ብርጅስቶን ቅድም ስሰማ ኃይሌ ገብረስላሴና ቀነኒሳ እንኳን እንደዚህ አልተጠቀለሉበትም። እውነት እንዲህም አልተጠቀለሉበትም። የምር ግፍ ነው ግን እግዚአብሔርን እንዴ ሼሙኒው። ስለዚህ ወገኖቼ እናስተውል። አብሶ እዚህ ዱባይ ላይ ስማችንን አታስጠፉን። እኔ ድሮ የምሰማው ሳውዲ ነው። ሳውዲ ምንድነው የምንሰማው? አገቡ፣ ተጋቡ፣ አንድ ቤት ውስጥ እንዲሆነው ብዙ ሆኖ ይኖራሉ ነበር የሚባለው። የምር ለምን ይዋሻል?
እንደዛ ነበር የምንሰማው የነበረው። አሁን ላይ ሳውዲ በቃ ቅዝቅዝ አሉ ይመስለኛል። ዱባይ በጣም እንደ ልብ ስለሚገባ በቃ ያቺ ወንዱም 250 ሺህም 300 ሺህም ይሁን ያችን ክፍል እያደረገ ይመጣና እዚህ በቃ ሴቷ ቁጭ አርጋ ትቀልባለች። እኔማ ተነስቼ ማለት ነው ወንድሜንም አምጥቼ ነው እንደዚህ ማስቀልበው። እውነቴን ነው የምላችሁ። ተመከሩ ሴቶች፣ የምር እንዴ አንዱ ከአንዱ አይማርም እንዴ? ያው ሆኖ እንዴ በነገራችን ላይ እኮ ማለት ነው እኔ ለምን ወለደችን አይደለም ለምን ትጥላለችም ለአሳዳጊ አሰጥም እንዴ? የሀገሪቷ ህግ ራሱ ልጅ በደንብ አድርጎ ነው የሚቀበለው። ይፈልጋሉ እነሱ በደንብ አድርገው ነው የሚንከባከቡት የሚያሳድጉላት ማለት ነው። አልፈልገውም ብላ እንኳን እንትን ብትል ማለት ነው ለአሳዳጊ መስጠት። ያለበለዚያ ደግሞ ሚዲያ ላይ በቃ አንዴ እኔ ተዋርጃለሁ ለልጄ ስል፣ ስለዚህ ሚዲያ ላይ ወጥታ ደግሞ መለመን። ይሄ መጀመሪያ ስታደርጉ ያላፈር ነው አሁን ልጅ ለመጣል እና እውነቴን ነው የምላቸው አንዳንዶቹ እንዴት ብዬ ነው ሚዲያ ላይ የምወጣው እንዴት ብዬ ነው እንደዚህ። መጀመሪያ መጠንቀቅ፣ መጀመሪያ ራስን ቆም ብሎ ማሰብ ማየት፣ ነገ ምን ይመጣብኛል። አንድ ወንድ ስለጀነጀን፣ በነገራችን ላይ የዱባይ ወንድ ማለት ነው እሱ የራሱን እያበሰለ ነው እናንተን የሚጠቀምባችሁ። ይህንን እወቁ። ስለ እውነቴን ነው የምላችሁ። አላማ ይኑራችሁ። ቆራጥ ሴት ሁኑ እንዴ። ጉድ ፈላብኝ። ምን ነው ተንዘላዘላችሁ? እኔ ተንዘላዘሉ እኮ እግዚአብሔር። ተጃጃሉ ይብላ። ይሄ እኮ መጃጃል ነው የእውነት። እኔ ይቅርታ አድርጉልኝ። እንደው ይህን ቪዲዮ ራሱ በጣም በስሜታዊ አሁን እየሰማው ስለሆነ ነው መጥቼ የቀዳሁት። ያሰብኩት እንደውም ሌላ ነገር ሀሳብ ላቀርብ ነበር መጥቼ ማለት ነው የእውነት። በቃ ቪዲዮ ሰርቼ ሌላ ነገር እናገራለሁ ብዬ ነበረ። የሆነ ማለት የራሴንም ምክር የራሴንም ሀሳብ እንደዚህ ነው ብዬ ላወራ ነበረ። ግን ቅድም ልክቱ ስገባ ስማ፣ ኧረ መድኃኔዓለም፣ ኧረ ወገን እናስብ። ይሄ የተሰጠን እንድናስብ ነው፣ አርቀን እንድናይ ነው። እውነቴን ነው የምላችሁ፣ ስለ ነገያችን እንድናስብ ነው። ነገን እግዚአብሔር ያውቃል ብለን እኮ አይደለም እዚህ ጋር አጽያት የምንሰራው ወይም ደግሞ ወንጀል የምንሰራው እንዴ። እግዚአብሔር ራሱ እኮ በጣም ነው እውነት። እኔ የሰውን ጉድፍ ለማውራት አይደለም እኔ በጣም ሼም ነው። ስለዚህ እናስብላችኋለሁ። አብሶ በእንደዚህ አይነት ደረጃ ልጅ አውጥታችሁ የምትጥሉ አንድ ጊዜ ትዝ ይለኛል አቡዳቢ ያለው አንዷ እንደዚሁ ማዳም ቤት እየሰራች ተብሎ እሷ እንደውም ተደፍራን የሰማሁት እና ወልዳ እንደዚህ ወስዳ እንደዚህ ጣለች። እሷ እንደው የእሷ ደግሞ የባሰ ነው እንትን ጋራን የጣለችው የሰማሁት። የምሬን ነው የምላችሁ ማርያምን። ይሄ የዝባላ ቆሻሻ የምንጥልበት እሱ ጋር ወስዳን የጣለችው ነው ምናምን የሰማሁት። ወይኔ ሙቀቱ እና እንደዛ ነው የሰማሁትኝ። ያው ማለት እኔ ጥቃት አይደርስም አይደለም፣ ጥቃት ይደርሳል። ግን አትውለዱም አይደለም። በቃ ወለዳችሁ አይደለ፣ ከአቅማችሁ በላይ ሆነ አይደለም። በቃ ለህግ ያሳውቃችሁ ለአሳዳጊ ፈርማችሁ መስጠት፣ ሜዳ ላይ ወስዶ ከመጣል። ይሄ ልጅ ያድጋል፣ ነገ ተነገ ወዲያ ይጠይቃል። እናት እኮ ያንተ እናት እኮ ኢትዮጵያዊ ናት፣ ለዛውም በባንዲራ ጠቅልላ። ያንተ እናት እኮ ኢትዮጵያዊ ናት፣ ግን በባንዲራ ጠቅልላ ነው የጣለችክ ነው የሚባለው ልጁ ራሱ። ለአይምሮ ምን ያህል ነው የሚከብደው አስባችሁታል? በሀገሩ እሺ ቢሆን እሺ እሰየው እንዴ፣ በሰው ሀገር በጣም ከባድ ነው። ለማንኛውም እንግዲህ ቆጣ ካልኩም ውድ ተመልካቾቼ በጣም ይቅርታ የእውነት። አንዳንድ ነገር የምታዩት ነገር የምትሰሙት ነገር በጣም የሚያናድድ በጣም የሚያበሳጭ ሆኖ ስታገኙት በቃ ግራ ግብት ነው የሚላችሁ። አንድ ጊዜው ራሱ በጣም የሚገርም ጊዜ ላይ ነው ያለ ነው። እውነቴን ነው የምላችሁ። እንደው አጽያቱንም እየሰራን ፈጣሪ ሆይ ይቅር በለን ብለን የምንጸልይበት ዱዓ የምናረግበት ከአምላካችን የምንታረቅበት ጊዜ ላይ ሆነው እላይ በላይ ደግሞ እንደዚህ አይነት ነገሮች እየተሰሩ ሲመጡ በጣም ነው የሚደብረው። ስለዚህ ወገን እናስብ፣ እንተሳሰብ እላለሁ። አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሀገራችን ኢትዮጵያ እግዚአብሔር ሰላም ያርግልን፣ ምድራችን እግዚአብሔር ይባርክልን፣ ከጥፋት ጎዳና ይጠብቀን፣ ለንስሐ ሞት ያብቃን፣ በያለንበት እግዚአብሔር ይጠብቀን እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። በተረፈ ሰላማችሁ ብዝት ይበል። ሰላም ዋሉልኝ።